ተመልካቾቻችን እንደምንከረማችሁ በየሳምንቱ እንግዶችን ይዘን የምንቀርብበት ፕሮግራማችን ነው። በዛሬ የእንግዶቻችን ፕሮግራም ደግሞ ወደ መኖሪያ ቤት መንጎራ ያልነው ባለትዳር የሆኑ ባልና ሚስቶችን የዛሬ እንግዳ አድርገን ስቱዲዮ ድረስ ጋብዘናቸዋል። እነዚህ ባልና ሚስቶች ላለፉት 12 ዓመታት አብረው ሲኖሩ አንድ ቀንም ተጣልተው አያውቁም፣ ክፉ ቃል መጥቷቸው አያውቁም። ይህም ለሌሎች ሁሉ መልካም አርአያነት ስለሆነ እስቲ አሳለፉትን 12 ዓመታት በተመለከተ እንግዳ አድርገናቸዋል። በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ከአንቺ ልጀምር። ላለፉት 12 ዓመታት በፍቅር ስትኖሩ ምንም ያጋጠመ ችግር የለም ነው የምትይው? በመሀከላችን ምንም ያጋጠመን ነገር የለም። 12ቱን ዓመት ስናሳልፍ በፍቅርና በሰላም ነው። እሺ፣ ባንተ በኩል ተጨማሪ? ያው ነገረችህ ነው እንግዲህ እሷ ጋር አብረን ይሄን ያህል ጊዜ አብረን ስንቆይ ሰው በሆነ ነገር እንኳን ይጣላል አይደል? በጣም ይገርምሃል። እንደውም እግርና እግር እንኳን ይጋጫል ይባላል። ይጋጫል። ይሄ ተረት ግን እኛ ጋር አይሰራም። ምክንያት ይሄ እኛ ጋር አይሰራም። አንድም ቀን ሰው አይጋጭም እንዴ? እኛ አንድ ቀን ክፉ ደግ መጥፎ ተነጋግረን እንኳን አናውቅም። እና በዚህ በጣም ነው እኔ ራሴ ደስ የሚለኝና እኔ የምፈልገው ይገባታል፣ እሷ የምትፈልገው ይገባኛል። ስለዚህ ከተግባባን ለምን እንጣላለን? ተጨማሪ እዛው ላይ ልጠይቅህና እንዴት ነበር ትውውቃችሁ? ትውውቃችን ያው እንግዲህ ተጠቅሽው አንቺ ራስ እንደጀመርክ ብጨርስ አይሻል? እሺ፣ ያው መከባበራችሁን እዚህ እያሳያችሁን ነው። እሺ፣ አንተ ቀጥለልን። እንግዲህ እነሱ ቤት የሆነ የዛሬ ስንት ዓመት ነው፣ በጣም ረጅም ጊዜ ሆኗል። እነሱ ቤት የሆነ ዝግጅት ነበረ እና የኔ ቤተሰብ ከነሱ ቤተሰብ ጋር የሆነ እንደው ማህበር ነገር አለ። እዛ ላይ ሄደን እኔን ይዘውኝ ሄደው ቤተሰብ እዛ ገብተን ጨዋታ ተጀምሮ ስናወራ በቃ ይበላል ይጠጣል። እንደ አጋጣሚ ከጓዳ ብቅ ስትል እንደዚህ ፊት ለፊት ታያየን፣ እንደዚህና እንደዚህ ፊት ለፊት በቃ ከጓዳ እንዲህ ታኛለች። ከማጋር ከኔ ጋር በቃ እንታያለን። አሁን ስንታይ በቃ እኔም ጨዋታ ተጫዋቼ ዞር ስል አይኗ እኔ ላይ ነው፣ ተጫዋቼ አውርቼ ዞር ስል አይኗ እኔ ላይ ነው። በቃ አይኗን ተክላ ፊት ለፊት ስታይኝ እኔ እንደው አንዳንድ ጊዜ እንደው አንድ ሰው አፍጥጦ ሲያይ የምትፈራውና የምታፍርበት ነገር አለና አንገቴን ሰበር አደርጋለሁ። እንደገና ስመለከታት በቃ ማየት ነው። እኔን ታየኛለች እኔ በቃ ፊት ለፊት ታየኛለች፣ እንደዚህ ፊት ለፊት። ራስ አይደል እንደ መጀመሪያ ያየህ? አይደለም፣ መጀመሪያማ አንቺ ነሽ እንደዚህ ስታየኝ ነበር። መጀመሪያ ራስ ነበር ክትክ ብለህ የምታየኝ ነበር። መጀመሪያ ከጓዳ ወጥተሽ በእናትሽ ቀሚስ ተከለለሽ ትዝ ይልሻል። ፊት ለፊት እንደዚህ እያየሽኝ እያለ እንደ አፍጥጠሽ ስታየኝ እኔ ራሴ ሳፍር መጀመሪያ አፍጥጠሽ ስታይ ራስ ካለ ሰረቅ እያረክ የምታየኝ ነገርኩሽ እኮ አንቺ አይደለሽም። መጀመሪያ እኮ አንቺ ነሽ የምታየኝ እኮ። እኔ አላየሁም። አንቺ ነሽ የምታየኝ እኮ ነገርኩሽ አይደል? አላየሁም። አፍጥጠሽ የምታየኝ አንቺ አልነበርሽም እንዴ? አላየሁም። ለምን አፍጥጠሽ ቆይ ምን ይታየና ነው? ማ እኔ ተደረጋ ምን ይጅር አንቺ ተበጀ እንዴ? በቃ ቆይ እኔ ነገር ተመልካቾቻችን እንግዲህ ላለፉት 12 ዓመታት ተወጣታለሽ። አሁን ይቅርታ ላለፉት 12 ዓመታት ተጣልተው አያውቁም። ዛሬ ጋር ነው የተጣሉት። አንዳንድ ጊዜ ደግሞ በፍቅር ውስጥ ጥል ያለ ነው። ተወጫታለሽ